አብዛኞቻችን የውበት እንክብካቤ የሚጀምረው ጠዋት ስንነሳ ይመስለናል። እውነቱን ለመናገር ግን ጠዋት ላይ አሪፍና ጥራት ያለው ቁመና እንዲኖረን የሚያደርጉ ብዙ ትንንሽ ነገሮች የሚከናወኑት ከመተኛታችን በፊት ነው። 20 አይነት የተለያየ ኮምፕሌክስ የሆነ የቆዳ እንክብካቤ ሩቲን ልነግርሽ አይደለም። እነዚህ በየቀኑ የምናደርጋቸው ነገር ግን በስህተት የምንሰራቸው ወይም ደግሞ ሙሉ በሙሉ የምንረሳቸው ቀላል ትንንሽ ልምዶች ናቸው። ስለዚህ ዛሬ ማታ ወደ አልጋሽ ከመግባትሽ በፊት አሁን የማወራሽን ልምዶች አንድ ብለሽ ጀምሪ። አንደኛ፣ ፊትሽን ታጠቢ። መጀመሪያ ከመተኛትሽ በፊት ማድረግ ያለብሽ ነገር ፊትሽን መታጠብ ነው። በተለይ ውጭ ውለሽ ከሆነ ፊትሽ ለአቧራ፣ ለላበትና የተለያዩ የፊትሽን ጥራት ለሚጎዱ ነገሮች ተጋልጦ ነበር ማለት ነው። ይህ ብቻ ሳይሆን ፊትሽ ላይ ሜካፕ ወይም ደግሞ የፀሐይ መከላከያ ሰንስክሪንም ተቀብተሽ ሊሆን ይችላል። ስለዚህ ይህ ሁሉ ነገር እንዳለ ገብተሽ መተኛት አስፈላጊ አይሆንም። ማንኛውም ለፊትሽ ተስማሚ የሆነ ሳሙናን በመጠቀም ፊትሽን ከመተኛትሽ በፊት መታጠብና ፊትሽ ላይ ያሉትን ቆሻሻዎች ማስወገድ ተገቢ ነው። ሁለተኛ፣ ፊትሽን ከታጠብሽ በኋላ ባዶውን አትተዩ። ሌላኛው ትንሽ ነገር ደግሞ ይህ ነው። ፊትሽን ከታጠብሽ በኋላ የመድረቅ ስሜት ከተሰማሽ እንዲሁ በደረቁ አትተዩ። ቆዳሽ ገና እርጥበት እንዳለው የእርጥበት ማቆያ ክሬምሽን ወይም ደግሞ ሞይስቸራይዘር ተቀቢ። ይህ ክሬም ውሃው በቆዳሽ ውስጥ ተቆልፎ እንዲቆይ ስለሚያደርግ ቆዳሽ የበለጠ ምቾት እንዲሰማው ያደርጋል። በዛ ላይ የተለያየ 5 አይነት ክሬም አያስፈልግሽም። ለቆዳሽ የሚስማማውን አንዱን ምረጭና እሱን በጥቅም ላይ ማዋልሽን ቀጥይበት። ሶስተኛ፣ ከንፈሮችም የማታ እንክብካቤ ያስፈልጋቸዋል። ጠዋት ከእንቅልፍሽ ስትነሺ ሁልጊዜ ከንፈርሽ የሚደርቅ አይነት ስሜት ከተሰማሽ ይህንን ቀላል ነገር ሞክሪ። ከመተኛትሽ በፊት ተራ የከንፈር ባልም ወይም ደግሞ ቫዝሊን መቀባት። ከንፈርሽ ላይ የሞቱ የቆዳ ሴሎችን ለማስወገድ ደግሞ እንዲመችሽ ስኳርና ማርን በማቀላቀል ከንፈርሽን ቀስ አድርገሽ በስሱ ስክራብ ማድረግ ትችላለሽ። ይህም ከንፈርሽ በደንብ እንዲለሰልስና በሚቀጥለው ቀን ውብ ሆኖ እንዲታይ ይረዳሻል። እና ደግሞ ማድረግ የሌለብሽ አንድ ሌላ ነገር ከንፈርሽ በደረቀ ቁጥር በምላስሽ ማራስ ነው። እርጥበት የምታገኝበት ይመስላል፣ ግን እንዲሁም የበለጠ ድርቀቱን ይጨምረዋል። አራተኛ፣ የፀጉር እንክብካቤ። ከመተኛትሽ በፊት ፀጉርሽን እንደመጣለት በትነሽው አትተኚ። ይልቁንም ለፀጉርሽ ከመተኛትሽ በፊት የሚደረገውን እንክብካቤ ሁሉ አድርጊለት። መበጠር የሚያስፈልገው ከሆነ በለሰለሰ ሁኔታ በጥሪው። እንዲሁም ፀጉርሽን በጣም አጥብቀሽ አስረሽ አትተኚ። ላላ ያለ ጉንጉን ወይም ደግሞ ዝቅ ብሎ የታሰረ ምቹ ስታይል የተሻለ አማራጭ ነው። የሳቲን ወይም የሐር ሻርፕ ወይም ደግሞ ቦኔት የምትጠቀሚ ከሆነ እሱንም ማድረግ ይኖርብሻል። በየቀኑ ማታ ማታ ልዩ ልዩ የፀጉር ምርቶችን መቀባት አያስፈልግሽም። አንዳንዴ ፀጉርሽን በኃይል ለመሳብና ለመጎተት ብቻ ራሱ ፀጉርሽን ለመጠበቅ ትልቅ እርምጃ ነው። 5 የትራስ ልብሶችን ቀይሪ። ሌላው ኢንተርኔት ላይ ሰዎች አብዝተው የሚያወሩበት ነገር የትራስ ጨርቅሽ ነው። የትራስ ጨርቅ በመቀየርሽ ብቻ በታምር ፍጹም የሆነ ቆዳ ታገኛለሽ ብለሽ ማመን የለብሽም። ግን የትራስ ጨርቅሽ ላበት ወይም ደግሞ ቆሻሻ ከያዘ ማጠብና መቀየር ይኖርብሻል። በተለይም ደግሞ ለብጉር የተጋለጠ ቆዳ ካለሽ ወይም ደግሞ ማታ ማታ የሚያልብሽ ከሆነ። ጽዱ ፊት ኑሮሽ ቆሻሻ መተኛ ቦታ ሊኖርሽ አይገባም። 6 ጥርስሽን ቦርሽ፣ ምላስሽንም አትርሹ። ከመተኛትሽ በፊት ጥርስሽን በትክክል ቦርሽ፣ ምላስሽንም ማጽዳት ይኖርብሻል። ይህ ስለ ውብ ፈገግታ ብቻ አይደለም። በምትተኝበት ጊዜ አፍሽን ሳታጸጂ በርካታ ሰዓታትን ስለምታሳልፊ የማታ የአፍ እንክብካቤ በጣም ወሳኝ ነው። የጥርስ ፍሎስ የምትጠቀሚ ከሆነ ደግሞ ማታ የልማድሽ አካል ለማድረግ ትክክለኛው ጊዜሽ ነው። 7 ማታ ላይ የዘፈቀደ የውበት ዘዴዎችን አትሞክሪ። ድንገት በሆነ ቪዲዮ ላይ ይህንን ዛሬ ማታ ፊትሽ ላይ ተቀብተሽ ነገ ጠዋት እንደ ፀሐይ አብሪ የሚል ነገር ካየሽ እባክሽን ወዲያውኑ አትሞክሪው። ቆዳሽ የሳይንስ መሞከሪያ ላብራቶሪ አይደለም። በጣም ኃይለኛ የሆኑ ወይም ደግሞ የሚያቆስሉ ነገሮችን ቆዳሽን ከማስተካከል ይልቅ ሊጎዱት ይችላሉ። አንድ ነገር ፊትሽን የሚያቃጥለው ወይም ደግሞ የሚቆጠቁጠው ከሆነ እየሰራ ነው ማለት አይደለም። አንዳንድ ጊዜ ቆዳሽ እየቆሰለና እየተበሳጨ መሆኑን ብቻ ነው የሚያሳየው። ስለዚህ ኢንተርኔት ላይ የምታያቸውን ነገሮች ወዲያውን ከመሞከር ተቆጠቢ። 8 እጆችን አትርሻቸው። አብዛኞቻችን የምንረሳው ነገር እጆቻችንን መንከባከብ ነው። እጆቻችን ሙሉ ቀን ብዙ አይነት ነገሮችን ሲነኩ፣ ብዙ ነገሮችን ሲሰሩ ይውላሉ። ለመንከባከብ ሲሆን ግን ብዙዎቻችን እንረሳቸዋለን። እጆቻችሁ ንጹህ መሆን ብቻ ሳይሆን ልክ እንደ ከንፈራችን እንደ ፊታችን ሁሉ ቫዝሊን ወይም ደግሞ የምናገኘውን በቅርባችን የሆነ ክሬም ተቀብተን ማደር ያስፈልጋል።
ይህም ጠዋት ስንነሳ እጃችን የደረቀ ሆኖ እንዳይታይ ይረዳናል። እጃችሁን ከታጠባችሁ በኋላ ያገኛችሁትን ማለስለሻ ተቀብታችሁ መተኛት ይኖርባችኋል። ብዙዎቻችን እግራችንን አንረሳም፣ እጃችንንም ግን በተመሳሳይ መልኩ መንከባከብ ያስፈልገናል። 9 ለነገ የሚሆን አንድ ነገር አዘጋጂ። ወደ አልጋሽ ከመግባትሽ በፊት ለነገ የሚሆን አንዲት ትንሽ ነገር አድርጊ። የምትለብሺውን ልብስ ምረጪ፣ ወይም ደግሞ ቦርሳሽን አዘጋጂ። ቁልፍሽን ሁልጊዜ የምታገኝበት ቦታ አስቀምጪ። ጠዋት ላይ ለመፈለግ ጊዜሽን የምታጠፊበትን ማንኛውንም ነገር ዛሬ ማታ አዘጋጁ። ይህ በቀጥታ የውበት ምክር ላይሆን ይችላል፣ ግን ደግሞ ጠዋት ያለምንም ውጥረትና ረብሻ መነሳት የበለጠ የተረጋጋሽና የተዘጋጀሽ እንድትሆኚ ይረዳሻል። 10 እንቅልፍ። ትልቁ የውበት ሚስጥራችን ደግሞ እንቅልፍ ነው። በመጨረሻም በምርቶች ልንተካው የማንችለው ትልቁ የውበት ሚስጥር እንቅልፋችን ነው። ጠንካራና ስኬታማ ሴቶች ከጠዋቱ 11 ሰዓት ላይ ይነሳሉ ስለተባለ ብቻ በግድ 11 ሰዓት ላይ መነሳት የለብሽም። በጣም በጠዋት መነሳትሽ በቂ እንቅልፍ እንዳታገኝ የሚያደርግሽ ከሆነ እሱ ግሎ አፕ አይደለም። ፕሮግራምሽ በሚፈቅድልሽ መጠን ለሰውነትሽ በቂ የእረፍት ጊዜ ስጭ። በቂ እንቅልፍ አለማግኘት የደከመ አይን፣ የዛለ ፊትና አጠቃላይ የድካም ስሜት እንዲኖረን ያደርጋል። ስለዚህ አንዳንድ ጊዜ ለውበትሽ ልታደርጊው የምትችይው ምርጡ ነገር ስልክሽን አስቀምጠሽ በቂ እንቅልፍ መተኛት ነው። 10 የማታ ውበትን መጠበቂያ ዘዴዎች በጣም ቀላልና 20 ደረጃ የሌላቸው ረጅም ሩቲን ያልሆኑ በእርግጥም ልታደርጊያቸው የምትችያቸው ትንንሽ ነገሮች ብቻ ናቸው። ፊትሽን በለስላሳ ሁኔታ መታጠብ፣ ሞይስቸራይዘር መቀባት፣ ከንፈርሽን መንከባከብ፣ ፀጉርሽን መጠበቅ፣ የመተኛ ቦታሽን ንጹህ ማድረግ፣ ጥርስሽን ማጽዳት፣ ከሁሉም በላይ ደግሞ በቂ ረፍት ማግኘት። ምክንያቱም የተዋጣለት የራሷ ስርዓት ያላት ሴት መሆን ማለት ሁሉንም ነገር አብዝቶ ማድረግ ማለት አይደለም፣ ትክክለኛዎቹን ነገሮች በቀጣይነት ማድረግ እንጂ። ስለዚህ ዛሬ ማታ ከነዚህ ውስጥ ቢያንስ 3ቱን መርጠሽ የልማድሽ አካል አድርጊያቸው። የዛሬውን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ወድጃለሁ ብላችሁ ኮሜንት ላይ ማስቀመጥም እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።